ለቆዳ ጤንነት 10 ምክሮች። አንደኛ፣ የውበት መጠበቂያ ሳሙናዎችንና ሎሽኖችን በንጹህ ውሃ በደንብ አድርገው ይታጠቡ። ሁለተኛ፣ ውሃን የሚያካትቱ ወይም ከውሃ የተሰሩ የውበት መጠበቂያ ምርቶችን ይጠቀሙ። ሶስተኛ፣ የተፈጥሮ ወይም በፋብሪካ ያልተቀነባበሩ ምግቦችን ይመገቡ። አራተኛ፣ ትራንስ ፋትና ስኳርን አይጠቀሙ ወይም ያስወግዱ። አምስተኛ፣ በመደበኛ ሁኔታ የአካል ብቃት እንቅስቃሴ ያድርጉ። ስድስተኛ፣ በንጹህና ስለት ባለው መላጫ ፂሞን ወይም የፊት ፀጉሩን ይላጩ። ሰባተኛ፣ የቆዩ ወይም ያረጁ የውበት መጠበቂያዎችን ወይም ሜካፖችን ከ6 እስከ 12 ወር ባለው ጊዜ ውስጥ ይቀይሯቸው። ስምንተኛ፣ የፊት እንቅስቃሴ ወይም ስፖርት በመደበኛ ሁኔታ ይስሩ። ዘጠነኛ፣ የሞቱ ቆዳዎችን ወይም ዴድ ስኪን ኤክስፎሊየቲንግ ማስክ በመጠቀም ያስወግዱ። 10ኛ፣ ዘና ወይም ፈታ